ሻሽ በኮፍያ እንጂ ለምሳሌ ያጼ ምኒልክን ፎቶ ወይም ደግሞ እዛን ዘመን የነበሩትን የተለያዩ አለባበሶች ስታይኮ ሹሩባውን ጨምሮ በኢትዮጵያ የሚዲያ ታሪክ ስሙ እጅግ በጣም ጎላ ብሎ ይነሳል። እርሱም ሰይፉ ፋንታሁን ነው። ሰይፉ ፋንታሁን እጅግ በጣም በሚገርም ሁኔታ ቀልድን እያዋዛ ቁም ነገርን እያስጨበጠ ኢትዮጵያውያንን አርቲስቶችና ታዋቂ ሰዎች ተጽዕኖ ፈጣሪዎችን በደንብ አድርጎ ያነጋግራቸዋል። ከኢትዮጵያም አልፎ በዓለም አቀፍ ደረጃም በጣም ተደማጭም ነው። ታዲያም በዚህ ሁሉ ቆይታ አንድም ቀን ያልደፈረው ቴዲ አፍሮ ነው። ታዲያም ይህ ታሪክ ደግሞ ዛሬ እንደገና የተሰበረ ይመስላል። አግኝቶት ኢንተርቪው እንዳደረገና ይህንንም ኢንተርቪው ደግሞ በሚገርም ሁኔታ በሰሞኑ ሚዲያ ላይ ይፋ እንደሚያደርግ መረጃዎች እየወጡ ይገኛሉ። ቴዲ አፍሮንም ኢንተርቪው አድርጎታል። ከዚህም ጋራ የተገናኘ አዳዲስ ነገር አስደምጣችኋለሁ። እናንተም ቻናሌን ሰብስክራይብ እንድታደርጉ በታላቅ ትህትና እጠይቃችኋለሁ። ለብዙ ዓመታት በኢትዮጵያ ሚዲያ ሁሉንም አርቲስቶችን በደንብ አድርጎ እያብጠረጠረም አንድም ጥያቄ ሳይቀር እየጠየቀም ኢትዮጵያውያንን በሚያዝናና መልኩ ኢንተርቪው የሚያደርገው ሰይፉ ፋንታሁን እስከዛሬ ድረስ ያልደፈረው ቴዲ አፍሮን ነበር። ታዲያም ይህ ጉዳይ እንዴት በዚህ መልኩ ሊሆን ቻለም? ቴዲ በምን አይነት መልኩ ነው ሰይፉ ጋር ያልቀረበው የሚለው ብዙዎች ዘንድ ጥያቄ ሆኖ የቀረበ ጉዳይ እንደሆነም ሁላችንም የምናውቀው ነው። ምናልባት ሰይፉ ፋንታሁን አጠያየቁ እጅግ በጣም ደስ የሚልና ምንም ሳይቀር ልብ በሚያደርስ መልኩ ስለሚጠይቅ በዚህ አጠያየቅ በብዙ ነገሮቹ ድብቅ የሆነው ቴዲ አፍሮ ደግሞ በእርሱ ሚዲያ ላይ ቀርቦ ቢጠየቅ የብዙ ኢትዮጵያውያን ምኞት ነው፣ የብዙ ኢትዮጵያውያን ጥያቄና ፍላጎትም ነው። ታዲያም ይህ ጉዳይ በዚህ ሁኔታ እስካሁን እንደቀጠለ እንዳለ ሁላችንም የምናውቀው ጉዳይ ነው። ሰይፉ ፋንታሁንም በተደጋጋሚ ሰይፉ ለምን ቴዲ አፍሮን አምጥታ ጠይቀውም የሚለውን ጥያቄ ብዙዎች መጥተው ይጠይቁታል። እርሱም ግን በቅርብ ጊዜ ይሆናል፣ አንዳንድ ጊዜ ደግሞ እስቲ በተስፋ እንጠብቃለን የሚል ምላሽ ሲሰጥ ቆይቷል። ታዲያም በአንዳንድ ጊዜ ከሚወጡ መረጃዎች ጋር ተያይዞ ብዙ ጊዜ ጥያቄ ቀርቦለት ቴዲ አፍሮ አይ በፍጹም አልቀርብም የሚል የእምቢተኝነት ምላሽ ሲሰጥ እንደነበረና እንዲያውም ምቀርብ አይመስለኝም የሚል በጣም ሪጅድ በሆነ መልኩ ሐሳቡን ሲያንጸባርቅ እንደሆነ ብዙ መረጃዎች እየወጡ እንዳለ ሁላችንም እናውቃለን። ታዲያም በሰሞኑ ቴዲ አፍሮ የለቀቃቸውን የኢትዮሪካ አልበም ውስጥ ያሉትን ሙዚቃዎችን በሙሉ ብዙ ኢትዮጵያውያን ግማሹ ሲያደንቅ፣ ግማሹ ደግሞ ሲያብጠለጥል፣ ግማሹ ደግሞ ከቴዲ በተቃራኒ ሲቆም ሰይፉ ፋንታሁን ግን ለቴዲ አፍሮ አጋርነቱን አሳይቷል። ሚዲያ ላይ የተለቀቁ ሙዚቃዎችን ብዙዎቹ የተቃወሙ እንዴት በዚህ ልክ እንዴት እንደዚህ ሊናገር ይችላል ብለው ቴዲ አፍሮን ሲያብጠለጥሉት፣ አንዳንዱን ሙዚቃ እያወጡ የየራሳቸውን ትርጉም ሲሰጡ ላንዱም ቴዲ አፍሮ ትርጉም አልሰጠውም። ቀጥታ የለቀቀውን ሙዚቃ ሰው እንደፈለገ በየራሱ ትርጉም እየሰጠም ግማሹ መንግስትን ይተቻል፣ ግማሹ መንግስትን ያወድሳል ይላሉ። ታዲያም ይህንን ጉዳይ ቴዲ አፍሮ በዚህ ሁሉ ሰዓት ዝም ብሎ እንዳለፈና እርሱ ዝም ሲል ደግሞ ሰይፉ ፋንታሁን በሱ ፋንታ ቀርበው ለምን እንደዚህ ትተረጉማላችሁ? አርቲስቱ በዚህ መልኩ ሐሳቡን ሊያስቀምጥ አልፈለገም፣ እርሱ ሐሳቡን ሊያስቀምጥ የፈለገው በዚህ መልኩ ነው እያለም እያቃና የራሱን ሐሳብ ሲያስቀምጥ እንደነበረ ሚዲያ ላይ ሁላችሁም ታዝባችኋል። ይህ ብቻ አይደለም። ሚዲያ ላይ የቀረቡትን ሙዚቃዎችን ይህ አዲሱና ኦሪጂናሉ ሙዚቃው ከመቅረቡ በፊት በኤአይ የተሰሩ በሰይፉ ፋንታሁን ሚዲያና አንዳንድ ሐሳቦችን እሱን ሃሽታግ እያደረጉ በኤአይ የተሰራውን የቴዲ አፍሮ አዲሱ ኢትዮሪካ አልበም ነው ብለው የለቀቁትን በፍጹም ይህ የኢትዮሪካ አልበም አይደለም፣ ቴዲ ገና አልለቀቀውም እያለ ሚዲያ ላይ ለእርሱ ሽፋን ሲሰጥ ቆይቷል። ታዲያም ይህ በጎነቱ ቴዲ አፍሮን ልቡን የማረከው ይመስላል። ሰይፉ በዚህ ሁሉ ሰዎች ሁሉ ከእርሱ ተቃራኒ በቆሙበት ወቅት ከቴዲ አፍሮ ጎን ቆሟል። ለቴዲ አፍሮ ያለውን አጋርነት አሳይቷል። ወደ ቴዲ አፍሮም ቀረብ ብሎ ሐሳቦችን በደንብ አድርጎ አጋርቷል። እንዲያውም ሙዚቃው ከመውጣቱ በፊት በደንብ አድርጎ የራሱን አስተዋጽኦ አድርጎ እንዲደመጥም የራሱን አሻራ አሳርፏል። ታዲያም ከዚህ በኋላም ይመስላልም የራሱን ሐሳብ በደንብ አድርጎ እያንጸባረቀ ከቆየ በኋላም በቅርቡ ከእርሱ ጋራም በመሃል እንደተገናኙና ቀረጻ አድርገው እንደጨረሱ በቅርቡም ደግሞ ያ ቀረጻ እንደሚለቀቅ በጉጉት እየተጠበቀም እንደሆነ ሰይፉ ፋንታሁን በራሱ ፔጅ ላይ የጻፈው ጽሑፍ ያመለክታል። በቀረጻው እጅግ በጣም ብዙ ነገሮች እንደሚጠበቁ ሁላችንም የምንጠብቀው ጉዳይ ሆኖ ሳለም እናንተ እንደምታውቁት የቴዲ አፍሮ ሚስት አመለሰት ሙጬ የራሷ የዩቲዩብ ቻናልና በጣም በሚገርም ሁኔታ ድንቅ ፕሮግራሞችን እያዘጋጀች እንደምታቀርብም እንዲያውም ደግሞ በፕሮግራሞቿ ብዙ አርቲስቶችን ታዋቂ ሰዎችን
ተጽዕኖ ፈጣሪዎችን እያቀረበች ጥያቄ እንደምታዘጋጅ ሁላችንም የምናውቀው ጉዳይ ነው። ታዲያም በዚህ እንኳን አንድ ቀን ቀርቦ ኢንተርቪው አድርጎ የማያውቀው ቴዲ አፍሮ ዛሬ በሰይፉ ፋንታሁን ለመቅረብ መወሰኑ ብዙዎችን እያነጋገረ ይገኛል። ታዲያም ለዚህም ውለታ በደንብ አድርጎ ምላሽ እንዲሰጥ ያደረገው ሰይፉ ፋንታሁን በኢትዮሪካ አልበም ያሳየው አንድነትና ያሳየው ቀረቤታ ዋነኛው ነው ሲል ቴዲ አፍሮ ተናግሯል። ይህንንም ያደረኩት እኔ በማልጠብቀው መልኩ ከኔ ጋራ በብዙ አይነት መልኩ ባንገናኝም ሰይፉ በደንብ አድርጎ አግዞኛል። ለኔ በጣም ውለታ ሰርቶልኛል። ብዙ ኢትዮጵያውያን ከኔ በተቃራኒ በቆሙ ጊዜ አብሮኝ ሆኗል። ስለዚህ በምንም አይነት መልኩ ለሱ እምቢ ምልበት አጋጣሚ የለም። የሚጠይቀኝን ሁሉ በደስታ ለመመለስ ፈቃደኛ ነኝ የሚለውን ፈቃዱን በፊርማው አረጋግጦለታል። ታዲያም ደስ የሚል ቆይታ እንዳደረጉና እርሱም ደግሞ ያለምንም መሸማቀቅ ታሪኩን ህይወቱን አሁን ደግሞ ከኢትዮሪካ አልበም ጋር የተገናኙ አዳዲስ ነገሮችን በደንብ አድርጎ እንዳጫወተውና በፍጹም ቅንነትና በፍጹም ልብ ያለውን ሐሳብ ሁሉ በደንብ አድርጎ አጋርቶት ከእርሱ ጋራም በጥሩ ሁኔታ እንደተለያዩ እንዲያውም ደግሞ ያ ቀረጻ በሰሞኑ ሚዲያ ላይ ተለቆ በደንብ መነጋገሪያ እንደሚሆን እየተጠበቀ ይገኛል። አመለሰት ሙጬም በፍጹም ቴዲ አፍሮ ከጠበቅነው በላይ አድርጎልናል። ቤትም ድረስ መጥቶ ሲያጽናናን ቆይቷል። እንደምታውቁት እኛ ይህ አልበም ከተለቀቀ በኋላ እስካሁን አርቲስት ቴዲ ከዚህ ሀገር ሳይወጣ እዚሁ ስላለም ያሉት ጫናዎች ይበረታሉ የሚል ስጋት ስለነበረብን በጣም በብዙ ሁኔታዎች ውስጥ እንደቆየን ታውቃላችሁ። በዚህ ሁሉ ግን እኛ ጋር እየቀረበም ሰይፉ ፋንታሁን በምንም አይነት መልኩ መጨነቅ የለብህም ብሎ የልቡን አጋርነት ባለቤቴን አሳይቶታል። እርሱ ጋር እንዲቀርብም ከእርሱ ጋር እንዲጫወቱ መልካም ፈቃዴ ነው፣ ሰይፉም ከጠበኩት በላይ ነው ስትል አመለሰት ሙጬ የልቧን ሐሳብ አቅርባለችም። ታዲያም በዚህ ጉዳይ እጅግ በጣም ደስተኛ የሆነው ሰይፉ ፋንታሁን ከምንም በላይ ታዋቂነቱም ምኑም ሳይሆን ከዩቲዩብ ላይ የሚገኘውም ገንዘብ ሳይሆን ከሰው ጋራም በመልካም ልብ ሲነጋገርና እንዲሁ ሲግባባም እጅግ በጣም ደስ ይላል። ታውቃላችሁ እኔ በቆይታዬ ከጠቅላይ ሚኒስትር አልፎ እስከ ብዙ ሰዎችን በኢንተርቪው አናግሬያለሁ። ታዲያም በዚህ እውቅናዬ እጅግ በጣም ደስተኛ ነኝ። ግን እስከዛሬ ድረስ ቴዲ አፍሮን አቅርቤ ባለማናገሬ በጣም ደስ አይለኝም ነበር። አሁን ግን ያንን ቁጭቴን የተወጣው ይመስለኛል። በሰሞኑ ከሱ ጋር የተጫወትነውን ጨዋታ አጋራቸዋለሁ ሲል የራሱን ሐሳብ አስቀምጧል። እንደምታውቁት ሰይፉ ፋንታሁን የሃይማኖት አባቶችን፣ የፖለቲካ ሰዎችን፣ አርቲስቶችን፣ ታዋቂ ሰዎችን፣ የፈጠራ ባለሙያዎችን ማናቸውንም ሳያስቀር በኢትዮጵያውያን ለዛ በደንብ አድርጎ አስቀምጦ ይጠይቃቸዋል። ብዙ ኢትዮጵያውያን ደግሞ በዓለማት ሁሉ በደንብ አድርጎ ይከታተሉታል። የኢትዮጵያ ሚዲያ ሲነሳ ቴዲ አፍሮ ከነርሱ ጋር አብሮ ይነሳል። እንዲያውም ከነርሱም ጭምር በሚገርም ሁኔታ ሰይፉ ፋንታሁን ደግሞ በጠያቂነት ይነሳል። ቴዲ በሙዚቃው፣ ሰይፉ በሚዲያው። ታዲያም ሰሞኑን እነሱ ተገናኝቶ የተጫወቱትን ጨዋታ ለማዳመጥ ብዙ ኢትዮጵያውያን በጉጉት እየጠበቁ ይገኛሉ። ስለዚህ ጨዋታ እናንተ የምትሉትን በኮሜንት መስጫ ሳጥን ላይ ሐሳብ እንድታስቀምጡ እያልኩኝ ቻናሌን ሰብስክራይብ እንድታደርጉም